የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል በድምጻችን ተመን በመውጣታችን። ይህ ንግግር ምን ማለት እንደሆነ እንኳን አጨብጫቢው ተናጋሪውም የገባቸው አይመስልም። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል ይሉት አማርኛ መገለጥን አደረገ፣ መከናወን ሆነለት፣ ወዘተ የሚሉትን የኢቫንጀሊካል አለቆቻቸውን ቃላት በመጠቀም ጌቶችን ለማስደሰት ተብሎ የተነገረ ካልሆነ በቀር እንዲህ ያለው አባባል ምን ትርጉም እንዳለው አይታወቅም። ታዬ ለአብዮታዊ ዲሞክራሲም ሆነ ለሶሻሊስታዊ አብዮት ለኢህድንም ሆነ ለኢሃፓ የሚሆኑ ቃላት እንደማያጡት ሁሉ ለብልጽግና ወንጌልም የሚሆኑ አባባሎች እንደ ዘመኑ ማውጣት ችለውበታል። ታዬ አጽቀሥላሴ አማርኛንም ሆነ እንግሊዘኛን በሚገባ የሚያውቁ ስለመሆናቸው ይናገራሉ። በዚህ ንግግር ለማለት የፈለጉት ሐሳብ ግን በአማርኛም ሆነ በእንግሊዘኛ ቢተረጎም ትርጉም የለውም። በሌሎቹ የንግግራቸው ክፍል ላይ ያነሱት ነገርም በትክክል ብልጽግናዊ ነው። በብዙዎች ስምምነት ብልጽግናዊ ንግግር ማለት ብዙ ውሸት፣ ለምክንያትና ለአመክንዮ አለመጨነቅ፣ እርስ በርሱ የሚጣረስ ብቻ ሳይሆን አጥፍቶ ጠፊ የሆነ ንግግር ማቅረብ፣ የቃላት ድረታና ሐሳብ የለሽነት ነው። ከዚህ አንጻር በሳቸውና በጌቶቻቸው ቋንቋ በሚገባ ተገልጠዋል። ዓለም ስለኛ የሚዘግበው ሁሉ የማይሰራ ነው ይሉና 2 ደቂቃ ባልሞላ ጊዜ ውስጥ ደግሞ ሌላው ዓለም ስለ ኢትዮጵያ ከኢትዮጵያውያን የላቀ መረዳት እንዳለው ሲገልጹ እርስ በርሱ የሚናከስ ንግግር እየተናገሩ እንደሆነ እንኳን ልብ የሚሉት አይመስልም። ታዬ የማይታያቸው የአገር ችግር ብቻ አይደለም፣ የራሳቸውንም ንግግር አያስተውሉትም። እናም ዓለም የመሰከረውን ምርጫ አድርገናል ማለት ቢያቅታቸው ዓለም አቀፍ መመዘኛ አያስፈልግም፣ የእኛ ምርጫ ዓለም አቀፍ መመዘኛዎችን ሁሉ ጥሶ አልፏል ይላሉ። በእርግጥ ለነ ፕሬዚዳንት ታዬ አዲሱ የምርጫ መመዘኛ እየተዋጉ ምርጫ መደገስ መሆኑንም ያምናሉ። እየገደሉ መምረጥ፣ እያቆሰሉ መመራረጥ የምርጫ ዲሞክራሲያዊነት ማሳያና መመዘኛ እንዲሆን የፈለጉት የኦህዴድ ብልጽግናዎች የሚናገሩት ቢቸግራቸው ታዬ አጽቀሥላሴንና ጌታቸው ረዳን አሰማርተው ከርመዋል። አንዳች የሚያኩራራ ከሰውም ፊት የሚያቀርብ ነገር ቢሆን ኖሮ ቀድመው ድል የመሰላቸውን ነገር ለመናገር ከሚወዱት ካሜራ ፊት የሚከሰቱት ጠቅላይ ሚኒስትሩ ነበሩ። ይሁን እንጂ ይህንን አሸማቃቂ ድግስ የግንቦት 14ቱን ደም አፋሳሽ ውሎ በበጎ ቃላት እንዲያሽሞነሙኑ የተመደቡት ታዬና ጌታቸው ሆነዋል። ኦህዴዶች ጋዜጠኛ አስረውና የውጭ ዘጋቢዎችን አባረው በተፈናቃይ ካምፑስ ጭምር ምርጫ ይሉትን ድግስ የደገሱበትን፣ በርካቶችን ሲገሉና ሲጋደሉ የዋሉበትን ሁኔታ የሚያስረዱበት መከራከሪያ የሚናገሩበት ድፍረት እንደሌላቸው ካወቁ በኋላ ጌታቸው ረዳን መድበዋል። የጠቅላይ ሚኒስትሩ አማካሪም የአሳማውን ከንፈር በብዙ ሊፕስቲክ ለመቀባባት ሞክረዋል። እናም ነገሩን ጆሮ ገብ አድርገው የተናገሩላቸውን የጌታቸውን ቃል ተጠቅመው ሌሎቹም ባለስልጣናት ተከታትለው እየተናገሩ ነው። ታዬ አጽቀሥላሴ ከእነዚህ አንዱ ናቸው። አትግደሉ፣ አትዋሹ፣ አትዋጉም ያሏቸውን ታዬ ደንዳን ከርቸሌ ያወረዱት የኦህዴድ ሰዎች ምርጫስ ማለት እየተዋጋህ የምታደርገው ነው ብለው የሚናገሩትን ታዬ አጽቀሥላሴን መድበዋል። መላ አማራ የጎንደርን ያህል አልተወከለም፣ ሚስትም ፕሬዚዳንትም ቀዳማዊት እመቤትም ርዕሰ ብሔርም እኛ ነን እያሉ እንደሚቀልዱ የሚነገርላቸው ታዬ ምርጫንም አደረግናት ብለዋል። እንዳም ሆኖ ያካሄዱት ምርጫ እሳቸውን የመጨረሻው የይስሙላ ፕሬዚዳንት አድርጎ ለአብይ አህመድ ፕሬዚዳንታዊ ስርዓትን ሸልሞ የመጠናቀቅ ግብ ያለው መሆኑ የገባቸው አይመስልም። በዚህ ዝግጅት የምናነሳው ነገር በሁለቱ ሹሞች ሊቆነጃጅ የሞከረውን ነጥብ ነው። በተለይ ጌታቸው ረዳ በዚህ ሰሞን ለብልጽግና የዋሉት ውለታ ከዓመታት በፊት የፈጸሙባቸውን በደል የሚክስ ይመስላል። ነባሮቹ የኦህዴድ ባሪያዎች እነ በለጠ ሞላ፣ እነ ዳንኤል ክብረት፣ እነ ዛዲግ አብርሃ ዝም ባሉበት ጌታቸው አንድ ቃል ወርውረው ለአለቆቻቸው የፕሮፓጋንዳ መስመር ዘርግተዋል። ያ ምንድነው የሚለውን እናብራረዋለን። እየተተኮሰብን ዋልን የሚሉት የቀድሞው ኢሃፓ፣ የቀድሞው ኢሰፓ፣ የቀድሞው ፎረም 84፣ የቀድሞው ብአዴን፣ የቀድሞው ህወሓት ኢህአዴግ፣ የአሁኑ ኦህዴድ ብልጽግና ታዬ አጽቀሥላሴ የጌታቸውን እንግሊዘኛ በአማርኛ አስተጋብተውታል። እንዳም ሆኖ ጌቶቻቸውን ለማስደሰት ሲሉ በንግግራቸው ላይ ጌታቸው ካስቀመጡት ቅርጽም ወጥተው ነገሩን ለጥጠውታል። አሜሪካም አውሮፓም ፍሪደም ሃውስም እነ ቪዲኤምም ዲሞክራሲያዊ ምርጫን አያውቋትም ማለት የቀራቸው ታዬ የራሳችንን መመዘኛ አለን ብለው ከተጠየቁት በላይ ዘለዋል። ከታዘዙት በላይ መንከባለል፣ ከተባሉት በላይም በልጦ መዝለል የታዬ የ50 ዓመት የፖለቲካ ጠባይ ነው። መገለጫውን ይዘው ሰሞኑን ተገልጠዋልና እሱን እንመለከተዋለን። ሰላማዊ፣ ነፃ፣ ፍትሃዊ እና ተአማኒ ምርጫ ማካሄድ በዘመናዊ የመንግስት ስርዓት ግንባታ ቁልፍ ጉዳይ ነው።
አቶ ታዬ ልክ ናቸው። ሰላማዊ ፍትሐዊና ተአማኒ ምርጫ ማካሄድ በዘመናዊ መንግስት ግንባታ ቁልፍ ጉዳይ ነው ያሉት ነገር ዓለም አቀፋዊ ስምምነት ያለው የዲሞክራሲያዊ ምርጫ ውጤት ሳይሆን ሂደት ማሳያ ነው። አንዲት ሀገር የምታካሄደው ምርጫ ሰላማዊ መሆን አለበት ሲባል ምን ሲሆን ነው? ፍትሐዊና ተአማኒስ ነው የሚባለው መቼ ነው የሚለውን ለመበየን ኢትዮጵያ አባል የሆነችበትን ኢንተር ፓርላሜንታሪ ዩኒየን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮና የልማት ፕሮግራም ሰነዶችን አገላብጠን ምላሽ እናገኛለን። አንዲት ሀገር የምታካሄደው ምርጫ ሰላማዊ ፍትሐዊና ተአማኒ ነው የሚባለው የተወሰኑ ዓለም አቀፍ መስፈርቶችና መርሆች በተግባር ሲተረጎሙ ነው። እነዚህ ሶስት ጽንሰ ሐሳቦች እርስ በርስ የተሳሰሩ ቢሆንም እያንዳንዳቸው የራሳቸው የሆነ ትርጉምና መገለጫ አላቸው። በአንዲት ሀገር ውስጥ ያለ ምርጫ ሰላማዊ ነበር የሚባለው ምርጫው ከመድረሱ በፊት፣ በምርጫው ዕለትና ከምርጫው በኋላ ምንም አይነት አካላዊም ሆነ ስነ ልቦናዊ ጥቃትና ሁከት ሳይኖር ሲቀር ነው። መራጮች፣ እጩዎችና ጋዜጠኞች ያለምንም ፍርሃት፣ ዛቻና ማስፈራሪያ በነጻነት መንቀሳቀስ ሲችሉ፣ በፖለቲካ ፓርቲዎች ደጋፊዎች መካከልም ሆነ በጸጥታ ኃይሎችና በህዝቡ መካከል ምንም አይነት ደም መፋሰስና ሁከት ሳይፈጠር የሐሳብ ክርክር ብቻ ሲደረግ በዚያች ሀገር ምርጫ ሰላማዊ ነበር ሊባል ይችላል። ይህ ምርጫ ከሰላማዊነት አንጻር ሲመዘን የሚኖረው ትርጓሜ ነው። ስለ ፍትሐዊነትና ተአማኒነት አቶ ታዬ ያነሷቸውን ነገሮች እንለፋቸው። ፕሬዚዳንቱ እንዳሉት የምርጫ ሰላማዊነት ለዘመናዊ መንግስት ግንባታ ቁልፍ ጉዳይ ከሆነ የአብይ አህመድ ምርጫ ድግስ የተካሄደበት ግንቦት 14 እንዴት ዋለ የሚለውን እንጠይቅ። ታዬ አልደባበቁትም፣ እየተተኮሰብን ዋልን ብለዋል። እየተዛተባቸው እየተተኮሰባቸው እየመረጡ አስመራጩን ጠብቀው የዘለቁ እኒህ ኢትዮጵያውያን ምንኛ ትጉና ብርቱ ናቸው። በዚህ ንግግራቸው እንዳመኑት የምርጫው ዕለት መራጩም አስመራጩም ምርጫ ቦርዱም ሲተኮስበት ውሏል። አንድን ምርጫ የሚያደርገው ሰላማዊ መሆኑ ነው ከተባለ በነታየና አብይ ምርጫ ድግስ ዕለት ደግሞ መታኮስ ከነበረ ያ ምርጫ አይደለም ማለት ነው፣ ጦር ሜዳ እንጂ። ይህንን የታየን ንግግር በሚገባ የሚያሳየን በዓለም አቀፍ ደረጃ የግጭት ቀጣናዎችን በመተንተን የሚታወቀው አክሊድ የተሰኘው ድርጅት ነው። በዚህ በምስሉ ላይ ሰማያዊ ምልክቶች ተደርጎበት የሚታየው በአማራ ክልል የምርጫው ድግስ ዕለት ጦርነት የተካሄደባቸውን አካባቢዎች ነው። ይሄኛው ምስል ደግሞ በኦሮሚያ በተመሳሳይ ምርጫ የተባለው ጨዋታ ሲካሄድ የሰው ነፍስ የቀጠፈ ጦርነት የተካሄደባቸውን ቦታዎች የሚያመለክት ነው። አቶ ታዬ ሰላም ለምርጫ ቁልፍ ነገር ከሆነ ባሳለፍነው ግንቦት 14 ያደረግነው ምርጫ ለምርጫነት አይበቃም እያሉ መሆን አለበት። ይህንን ሁኔታ አስቀድሞ የተገነዘበው ዓለም አቀፉ ሚዲያ አንድን ሰው ለማንገስ የሚደረግ ውሎ አብይ አህመድ እንደሚያሸንፉ የማያጠራጥርበት ኢትዮጵያ አደጋ ላይ የወደቀችበት ሻም ወይም የይስሙላ ምርጫ እያለ ሲዘግበው ከርሟል። ቅድም ሰላም ለምርጫ ቁልፍ ጉዳይ ነው ሲሉን የነበሩት አቶ ታዬ ግን ይህንኑ ሲዘግቡ የከረሙትን ሚዲያዎች ያብጠለጥሏቸዋል። ለኛ ምርጫ ኢትዮጵያ የምትደላደልበት ሰላማችን የሚጸናበት እንጂ አንዳንድ የዓለም አቀፍ ሚዲያዎች እንደነገሩን ንትርክን ለመጫር አይደለም፣ ግጭትን ለማባባስ አይደለም በሚሊዮኖች የተሰለፍ ነው። እንዲህ ሳይታክቱ የሚነግሩን ሁሉ ዛሬም ነገም ትንታኔያቸው የተሳካ አልነበረም። ቅድም እኮ ሰላም ለምርጫ ቁልፍ ነገር መሆኑን ነገሩን። ደግሞስ ስትታኮሱ መዋላችሁን አንደበቱ አመን አይደለም ወይ? ይህንን እርሶ የተናገሩትን የዓለም አቀፉ ሚዲያ ሰላም የሌላት ሀገር ምርጫ አደረግሁ ብትል የይስሙላ ነው አለ እንጂ ሌላ አልወጣውም። ታዲያ የራስዎን ንግግር አስቀድሞ የተናገረው ዓለም አቀፉ ሚዲያ ለምን ይወቀሳል? ለምን እንዲህ ያለ እርስ በርሶ የሚገዳደል ነገር ይናገራሉ የሚለውን ጉዳይ መጠየቅ ለብልጽግናዎች ሰፈር የሚመጥን አይደለም። የውጭው ዓለም ስለ ኢትዮጵያ የሚሰራው ትንታኔ ትናንትም አልሰራም፣ ነገም አይሰራም፣ ዛሬም አልሰራም የሚሉት ታዬ እንደገና 2 ደቂቃ ሳይቆዩ ኢትዮጵያውያን ስለ ራሳችን የተሳሳተ ድምዳሜ አለን፣ ሌላው ዓለም ግን የበለጠ ስለ ኢትዮጵያ መረዳት አለው ይላሉ። እንዳንድ ነባር የታሪካዊ ስልጣኔ ወይም ኦልድ ሲቪላይዜሽን አንዳንዶቹ ሂስቶሪካል ሶሳይቲ ፓር ኤክሰለንስ ይሉታል። ስለ ራሳችን ብዙ ግምታችን አነስ ያለ ነው እንጂ ሌሎች በሚነግሩን ልኬታ ማለት ነው።
ቅድም በእንግሊዘኛ ስለ ኢትዮጵያ የጻፉትን ሲያወግዙና ትንታኔ የማይችሉ የማይገባቸው መሆናቸውን ሲያስረዱ የነበሩት ታዬ እንዲህ ተገልብጠው ደግሞ ኢትዮጵያውያን ስለ ራሳችን የተሳሳተ ድምዳሜ ያለን፣ ፈረንጆች ግን ሂስቶሪካል ሶሳይቲ ፓር ኤክሰለንስ ይሉናል ማለቶ የሚጣረስ አይደለም ወይ? የትኛውን እንመኖ? ፈረንጆቹ ስለኛ የሚተነትኑት ልክ አይደለም፣ እኛንን ትክክል ያሉበትን የመጀመሪያውን ንግግር ሆን ወይስ እኛ ስለ ራሳችን የተሳሳተ ድምዳሜ ያለን፣ ፈረንጆች ግን አቻ የለሽ የህብረተሰብ ስብጥር ናችሁ ይሉናል በማለት በራሳቸው በፈረንጆቹ አፍ የተናገሩትን ብሎ መጠየቅ ከአንድ የብልጽግና ሰው የተሰደረ ሐሳብ የተናበበ ቁም ነገርና ውል ያለው መከራከሪያን መጠበቅ ይሆናል። የዚያ ሰፈር ሰዎች የሚያጋጩት ሰው ብቻ ሳይሆን ሐሳብና ቃላትንም ነውና ታዬም እንዲሁ ናቸው። ከዚህ ቀጥሎ ነው እንግዲህ ግርም የሚል ሐሳብ የሚያነሱት። አቶ ታዬ ከፈረንጆች ጋር በተለይም ከዲሞክራሲው ዓለም ሰዎች ጋር በስራቸው ምክንያት አብረው የኖሩ ሰው ናቸው። በብርሃኑ ባይህም፣ በተስፋዬ ታደሰም፣ በጎሹ ወልዴም፣ በስዩ መስፍንም፣ በኃይለማርያም ደሳለኝም፣ በወርቅነህ ገበየሁም፣ በገዱ አንዳርጋቸውም፣ በደመቀ መኮንን ስር ሆነውም በውጭ ጉዳይ ሚኒስቴር ውስጥ ሲሰሩ የኖሩ ሰው ናቸው። በዚህም ምክንያት የዲሞክራሲው ዓለም ምርጫን፣ ሚዲያን፣ ፖለቲካን፣ ዲፕሎማሲን፣ ሰላምንና ጦርነትን እንዴት እንደሚመለከት በሚገባ ያውቃሉ ተብሎ ይገመታል። ደግሞም ሎስ አንጀለስም ኒውዮርክም የኖሩ በመሆናቸው የምርጫ መመዘኛዎችንም ሆነ የምርጫን ምንነት ለመረዳት አይቸገሩም ተብሎ ይታሰባል። ይሄኛው ሐቅ በአንድ በኩል የኦህዴድ ተላላኪነታቸው በሌላ በኩል እየተምታቱ ያስቸገሯቸው የሚመስሉት ፕሬዚዳንት ታዬ የዓለም አቀፍ የምርጫ መመዘኛዎችም ሆኑ የምርጫ ትርጓሜን የማያሟላ ድግስ እንደተከናወነ የገባቸው ይመስል እንደውም እኛ የራሳችንን የምርጫ መመዘኛ እንከተላለን ብለው አረፉት። እርግጥ ነው የምርጫ ስኬታማነት የዲሞክራሲ ስርዓት ግንባታ አንዱ መለኪያ ቢሆንም ኢትዮጵያ እንዳንድ ነባር የታሪካዊ ስልጣኔ ወይም ኦልድ ሲቪላይዜሽን ልዩ የሆኑ ኢትዮጵያዊ መለኪያዎች እንዳሉን ማወቅም ተገቢ ነው። በራሳቸው ባህል በራሳቸው ስሪት ሳይሆን ሌሎች በጻፉት ነው አገራት የሚመዘኑት። ስለዚህ መመዘኛዎችን ጥሰን አልፈናል። መመዘኛዎችን ጥሰን አልፈናል ማለት ምንድን ነው? ኢትዮጵያ ስለ ምርጫ የራሳችን መመዘኛ አለን የሚሉት የአብይ አህመድ ፕሬዚዳንት እነዚህ መመዘኛዎቻችሁ ምንድን ናቸው? ዓለም ከተስማማበትና ከተገበረው የዲሞክራሲያዊ ምርጫ መስፈርት ውጪ ምን አሳያችሁ፣ ምን አላችሁ ቢባሉ የሚመልሱት ያላችሁ አይመስልም። በእርግጥ በብልጽግና ዓለም የምርጫ መመዘኛዎቹ በ2013ም በ2018ም ታይተው የተረጋገጡ ነገሮች ናቸው። ጦርነት እያካሄዱ መደገስ፣ የውጭ አገር ጋዜጠኛን ከአገር እያባረሩ የአገር ውስጦችን እያሰሩ ተፈናቃይን ሳይቀር በካምፕ ውስጥ ምረጥ እያሉ መጨከን የነታየን ምርጫ ከዓለም አቀፍ መመዘኛዎች ለየት ብሎ ሲታይ መገለጫው ይሄው ነው። ፕሬዚዳንቱ ይቀጥሉና ፈገግ የሚያሰኝ መመዘኛ ወይም መስፈርት ያስቀምጣሉ። የኢትዮጵያን ይለያል ያሉበትን የኢትዮጵያ ምርጫ አሉ። ከሌሎች የዲሞክራሲ ምርጫዎች የሚለየው የምርጫው ዕለት ሰዎች ስለሚጠያየቁ ነው ይሉና የቤተ ዘመድ መተያያ መድረክ በመሆኑ የራሱ መስፈርት ነው ይላሉ። እናቶች፣ አባቶች፣ አዛውንቶች፣ ወጣቶች ምርጫ ላይ ሲሰለፉ እኔ ባየሁት ልኬታ እናንተም በመሰከራችሁት ድምፅ ለመጣል ብቻም ሳይሆን እርስ በርስ ለመነጋገርም ለመወያየትም ለመጠያየቅም ይህን ባህል የትም ቦታ አታዩትም። ይህ ትልቅ ተሰጦና እሴት ነው። የምርጫ ዕለት እርስ በርስ የሚነጋገር ወጣትና አዛውንት የሚጠያየቅም ሰው የትም ዓለም የለም የሚሉት አቶ ታዬ አጽቀሥላሴ ይህም የብልጽግናን ምርጫ ልዩ የሚያደርግ መመዘኛ መሆኑን ገልጸዋል። እንዲህ ያለ አቅመቢስ ንግግር ከፕሬዚዳንት አንደበት ይቅርና ከአንድ ተርታ ሰው ቢሰማ ግራ ያጋባል፣ ይጎረብጣል። የምርጫ ዕለት ሌላው ዓለም ተኮራርፎ ነው ወይ የሚውለው? ሌላው ዓለም ላይ የምርጫ ዕለት ወጣትና አዛውንት ሲደባደብ ያሳልፋልን? ይህ ምን የሚሉት የተራ ካድሬ ንግግር እንኳን የማይመጥን ቃል ነው ብሎ መጠየቅ እንዲህ ያለው ነገር ከብልጽግና ሰዎች የሚጠበቅ ነውና እርማት አያስፈልገውም። እንዳም ሆኖ አቶ ታዬ ተገርመው ያዩትና ተመስጠው በስሜትም ተሞልተው የሚናገሩት የትም ዓለም የሌለ መመዘኛ ነው ያሉለት የምርጫው ዕለት ያለው የወጣቶችና አዛውንቶች እርስ በርስ መነጋገርና መጠያየቅ ነው። በቃ የእነ አቶ ታዬ ምርጫ ልዩ ነገሩ ይሄው ነው። ከዚያም ይቀጥላሉ። ፋይዳ መታወቂያ ሁሉን ነገር ይዟል፣ ምርጫ ካርድ ካላወጣህም ምርጫ ካልመረጥክም ትታሰራለህ እያሉ በቀበሌ ካድሬ እያስፈራሩ ያስወጡትን የከተማ ነዋሪ ደግሞ አያሌዎች ወጥተዋል ይሉና ምክንያት ብለው የሚያቀርቡት ጉዳይ ይቀጥላሉ። ኢትዮጵያውያን የተመዘገብነውንም የመረጥነውም አገራችንን ስለምንወድ ብቻ
ክቡርነት ሆይ አገራችሁን መውደዳችሁን የምትገልጹት የአገሪቱን ወጣትና ሀብት በጦርነት በመጨረስ ነውን? ልማት በማቆም ነውን? አገር እንደምትወዱ የምታሳዩት ጦርነት እየተካሄደ ለአንድ ንጉሥ ወንበር ሲባል የቢሊዮን ብሮች ምርጫ ድግስ ማብላት ነውን? አገራችሁን የምትወዱት ህዝቡን በሃይማኖቱ በብሔሩ እየገደላችሁና እያፈናቀላችሁ ዩኒሴፍና ዩኤንኤችሲአር በድንኳን ባስቀመጧቸው ተፈናቃዮች ካምፕ ውስጥ የምርጫ ማካሄጃ ድንኳን በማቆም ነውን? በ10 ቢሊዮን ዶላር እዋጋለሁ፣ በመቶ ሺዎች እንተላለቃለን፣ 20 ዓመት ውጊያን ማስቀጠል እችላለሁ የሚሉ ጠቅላይ ሚኒስትር እየመሯችሁ ነውን? አገራችሁን የምትወዱ ከሆነ እስኪ ከሴራና ከጦርነት ወጥታችሁ ለሰላማዊ ድርድሮች ፈቃደኛ ሁኑ የሚለውን ጥያቄ ማንሳት በእነዚህ ሰዎች እንጀራ ላይ መምጣት ነው። እዚህኛው የታየ ንግግር ላይ ግን ጌታቸው ረዳ ቅርጽ የሰጧት መልከጥፉን በስም ይደግፉ እንዲሉ የብልጽግናን የግንቦት 14 የጦርነት ውሎ ለማዋደድ በፈረንጅ ፊት ይዘዋት የቀረቧትና የአገዛዙ ጎበዛዝት ያስተጋቧት ነገር ትመጣለች። በዚያን ዕለት ህዝብ ወጥቶ መርጧል። የመረጠውም ለሰላም ያለውን ድጋፍና ለጦርነት ያለውን ተቃውሞ ለማሳየት ነው የሚለውን ንግግር ጌታቸው ረዳ አስተካክለው ወይም ፍሬም አድርገው በእንግሊዝኛ ካቀረቡላቸው በኋላ የኦህዴድ ብልጽግናዎች ለካ እንዲህም ማለት እንችላለን ያሉ ይመስል ታየልከው ደግመውታል። This particular election, as far as I'm concerned, is not so much a test of how popular he is as how much people are disgruntled. እኔ እስከማውቀው ድረስ ይህ ልዩ ምርጫ ጠቅላይ ሚኒስትሩ ምን ያህል ተወዳጅ እንደሆነ የሚለካበት ብቻ ሳይሆን ህዝቡ በየቦታው ባለው አነስተኛ ግጭትና አመፅ ምን ያህል እንደተበሳጨና እንደተሰላቸ ለማሳየት የተጠቀመበት ነው። ጅማና አዲስ አበባ ነበርኩ። ሰዎች በብዛት እየወጡ ድምፅ ሲሰጡ አይቻለሁ። በአንዳንድ አካባቢዎች ያሉ ተቃዋሚ ኃይሎች የጦር መሳሪያዎችና ፈንጂዎችን ጭምር በመጠቀም ድምፅ የመስጠቱን ሂደት ለማስቆም ሲሞክሩ አውቃለሁ። ነገር ግን ሰዎች እነዚያን መሰል ሙከራዎች በቆራጥነት ተቋቁመው ድምፃቸውን ሰጥተዋል። ህዝቡ በአሁኑ ወቅት በአንዳንድ የሀገሪቱ ክፍሎች እየተስፋፋ ባለው አመፅና ሁከት ላይ ያለውን ከፍተኛ ጥላቻና ተቃውሞ ለማሳየት ድምፅ ሰጥቷል ብዬ ነው የማምነው። ስለሆነም ይህ ምርጫ የጠቅላይ ሚኒስትሩን ፖሊሲዎች የመደገፍ ሂደት እንደነበረው ሁሉ በተመሳሳይ ሁኔታ አመፅንና ሁከትን የመቃወም ሂደትም ጭምር ነበር። And I have reason to believe that as much as there are millions of people who support the Prime Minister and his policies, የኦህዴድ ሹማምንት እንዲህ ያለ ንግግር የሚያደርግ ሰው ሲያገኙ በእርግጥም ጥሩ አማካሪ ቀጥረናል ማለታቸው አይቀርም። የአገሪቱ ጠቅላይ ሚኒስትር ሰላም ወዳድ፣ ሌላው ግን ሰላም ጠል እንደሆነ የሚያስረዱትን የጌታቸውን ንግግር የሚሰሙት የአገዛዙ ሹማምንት በአልጀዚራ አቅመቢስና የጂኖሳይድ መሪ ያልከንን እስከ 2015 በዓለምና በኢትዮጵያን ፊት ያዋረድከንን እየካስከን ነው ብለው በአቶ ጌታቸው ሊደሳሰቱ ይችላሉ። ጌታቸው ህዝቡ ሰላምን መረጠ እያሉ ምስክር የሚጠሩት አብይ አህመድ ከአብይ አህመድ ጋር የተወዳደሩበትን ጅማና በሻሻ አዳነች አቤቤና መሰሎቻቸው ያሻቸውን የሚያደርጉበትን አዲስ አበባን ምሳሌ በማድረግ ነው። በእነዚህ ቦታዎች ምርጫ የተካሄደው ህዝቡ ጦርነትን ለመቃወም ስለቆረጠ ነው ባይ ናቸው። በትውልድ ቦታው ትክሪክ ከተማ የተሸነፈ ሳዳም ሁሴን ወይም በደማስቆ መራጭ የቸገረው አልአሳድ ታይቶ የሚያውቅ ይመስል በበሻሻና በጅማ የሚደረግን የአብይ አህመድን ምርጫ የሰላም መንገድን የመናፈቅ ምልክት አድርገው ይሰብኩበታል። እንዳም ሆኖ በመላ አገሪቱ ያሉት ግጭቶች የተወለዱትና የተስፋፉት በአብይ አህመድ ጦረኛ ፖሊሲ ምክንያት እንደሆነ ሲዘግብ ለከረመው የዓለም ሚዲያ ታጣቂዎችን እየፈጠሩና እያስታጠቁ እርስ በርስ እንደሚያገዳድሉ፣ ኖቤል በተሸለሙ ማግስት ሚሊዮን ገዳይ ጠቅላይ ሚኒስትር ወደ ውጊያ ስለመግባታቸው፣ በአገር ውስጥ ብቻ ሳይሆን ጎረቤት ሀገራትንም የሚተነኩሱ ስለመሆናቸው ሲመሰክር ቢያንስ 7 ዓመታትን ለዘለቀው የውጭው ዓለም ጌታቸው በተናገሩት ንግግር የሚሰበክ ሊሆን አይችልም። እሳቸው የፈረሙበትን የፕሪቶሪያን ስምምነት መቀደዱን በአደባባይ የሚናገሩ ጦረኛ መሆናቸውን በመጠቆም ህዝብ የሚያስርቡ የጦር ወንጀለኛ የሚላቸውን አለቃቸውን ሊያዋድዱ የቀረቡት ጌታቸው ረዳ የመግለጫቸው ሲሰማ እንደ ማንኛውም የኦህዴድ ብልጽግና ሹም የተለመደ ደግሞም ማሳመን የማይችል ንግግር ተብሎ የሚታለፍ ከመሆን አይዘልም። ይችን ንግግራቸውን ግን ኦህዴዶች እንደወደዱላቸው ማሳያው በታየ አንደበት ሲደግሙት ሲታይ ነው። ምርጫው ላይ የተሳተፉና ይህንን ድግስ የደገፉ ሰላም ወዳዶች ይህንን የይስሙላ ድግስ ደግሞ የስ እርባና የለውም ያሉትን የሰላም ጸሮች አድርገው ለመከፋፈል የሞከሩት ከጌታቸው የቲአርቲ ቃለ መጠይቅ በኋላ ነው። የተመዘገብነውም የመረጥነውም ለሰላም ያለንን ፍቅር እና ቀናይነት ለመግለጽ ነው። ስንመራረጥ የዋልነው ሰላምን ለመደገፍ ነው የሚሉት ብልጽግናዎች ዋናው ጸረ ሰላም ሰው አለቃቸውና ተላላኪዎቻቸው መሆናቸውን አይናገሩም። ይልቁንም ታዬ አጽቀሥላሴ የኢትዮጵያ ዕጣ ፈንታ በእጃችን ነው ብለን መረጥን ይላሉ።
ግዴለም እርሶም ሆኑ መሰለችሁ የፈጸማችሁት ነገር እርሶን የመጨረሻው የኢፌዴሪ ፕሬዝዳንት የሚያደርግ ስርዓት ለማዋለድ ነው። ከዚህ በኋላ እንደ እርሶ ያለ የይስሙላ ፕሬዝዳንት ይቀርና አብይ በሌላ ኮፍያ አገር መሪ የሚሆኑበት ፕሬዝዳንት አሰራር ይፈጠራል። ይህም ዕድሜ ከሰጣችሁና ከቀናችሁ በሚቀጥሉት 3 ዓመታት ውስጥ የምታከናውኑት ነው ብሎ እነታየን ማስታወስ ማስደንበር አይሆንም። ወደፊት ፕሬዝዳንት አብይ አህመድ ለቀድሞ ፕሬዝዳንት ታዬ አጽቀሥላሴ ሹመት ሰጧቸው የሚል ሌላ ዜናም ሊሰማ ይችላልና እነታዬ በዚህ አይሸበሩም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።